ዲር ቃል ይህ ጠዋት እንደ ማንኛውም የዕለት ተዕለት ጠዋቶችሽ ስኪን ኬር ሩቲን፣ ዮጋ፣ ወርክአውት ብላብላብላ ያካተተ ጠዋት አይሆንም። ዋይ? እነዚህ ሁሉ የቅንጦት ስራዎች ስለሆኑ አንቺ ደግሞ ቅንጦት የምትሰሪበት ጊዜ ስለሌለሽ። ለምን? because you're a medical student and on top of that ደግሞ 1000 የሚሆኑ ሌሎች ኃላፊነቶች ስላሉብሽ። you know what actually 1500 እናድርገው። ይሄ ክላስ ደግሞ one of your responsibilities ነው ከ1500ዎች ውስጥ። ወደውት ሁላ አልመሰለኝም። ወደውት ሁላ አልመሰለኝም። ሳይደርቀው ተናዶ ነው። አንድ ክላስ ባለቀ ቁጥር ኦልሞስት 500 ሪስፖንሲቢሊቲዎች ከላይ ላይ እንደወረዱ እንቆጥራለን። ነገር ግን my blood pressure doesn't say so because what do you mean 99/68 and he said ደናነሽ ቆንጆ ነው ምናምን እና I wanted to say ኧረ እየሞትኩኝ ነው። እናም አንዳንድ ጊዜ ራሴን ጠይቀዋለሁ will I honestly miss this life because አሁን ላይ I am like this rat dead and to revive I have to drink a tea every single 15 minutes. one thing እርግጠኛ የሆንኩበት ይህንን ዲግሪ ስጨርስ የሚሰጠኝ ሰርተፍኬት ላይ ባችለርስ ኦፍ ሜዲሲን እና ሎንግ ስታንዲንግ የሚል ሬኮግኒሽን ይኖረዋል ብዬ። ምክንያቱም every single time OR room ውስጥ ስንገባ the only thing we do is stand. ለምን? we're not educated enough to do the surgery and we're not clean enough to assist even. So we have to stand from a distance and so observe ማድረግ ነው። By the way, at this point in life, it's fair to say that the only thing I crave is bed. But at the same time, I crave coffee, I crave food, I crave rest, sleep, I crave everything. ለማንኛውም በሙሉ ቀኔ ውስጥ እንደ ምሳ ሰዓት የሚመቸኝ ሰዓት የለም። ለምን? because I can eat a good food and I can enjoy a good company of friends and sweets at the same time. Now lads, it's fair to say የአዲስ አበባ ስኪን ኬር ሩቲን ከኔ በጣም ይበልጣል and I'm actually jealous. ኢቨንታችን ቦታ ላይ ደርሰናል። ኦ ማይ ጋድ ወዳደቅ ነበር ብትወድቅ የነበረው ያው ተርፋለች። ኤኒዌይስ እዚህ ኢቨንት ላይ በመሳተፌ አንድ አገኘሁት ብዬ ከማስበው ነገር ትልቁ ምንድን ነው፣ ሁልጊዜም ስኮፓችንን ናሮ ማድረግ እንደሌለብን። ሜዲሲን ስለተማርን ብቻ ኔሴሰርሊ ክሊኒሻን ሰርጅን ምናምን ብቻ አይደለም መሆን የምንችለው። ዊ ካን ቢ አን ኢንተርፕረነር ሜዲካል ኢንተርፕረነር መሆን እንችላለን። we can work in NGOs public health officer ሆነን ፖሊሲ ማስቀየር እንችላለን እና let's broaden our scope. ዶክመንተሪ ነው የሚሆነው so if it was a Netflix documentary እና ዛሬ የነበሩት ቦምብ ስኳዶች ማለት ነው if they actually saved someone ቦምብ አደጋ ምናምን ተከስቶ if they actually saved someone so documentary ሲሰጥ I would be like እንግዲህ እድሜ ለእጅግ ለሰለጠነው እና በጣም ሜካናይዝድ ለሆነው ለቦምብ ስኳዳችን ዛሬ ሊፈጠርብን ከነበረው አደጋ ብዙ ሰው ሊሞትበት ከነበረው ቀውስ ታድገውናልና እኔ እዚህ ቆምኩት is because of the bomb squads ምናምን ነበር። ለማንኛውም አንዳንድ ጊዜ ህይወት እንደ ኢንስታግራም ቪዲዮዎች በጣም ያማረች ላትሆን ትችላለች። ሰልፍ ኬር ማለት ፊት ማስተካከል፣ ዮጋ መስራት ላይሆን ይችላል። አስቸጋሪን ቀን በጠንካራ ሁኔታ መጋፈጥና ታግሎ ያንን ቀን ማለፍ በራሱ ሰልፍ ኬር ነው። ቀኔ ይህንን ይመስል ነበር። ዲር ቃል until next time bye.